ይሄንን ዊንግ ሪሲፒ ካያችሁ በኋላ ትሰሩታላችሁ፣ ሰርታችሁትም ትወዱታላችሁ። ነው አብራን እንስራ። ግማሽ ኪሎ የሚሆን ዊንግ ነው። ጨው እናደርጋለን ሳናበዛ። ቆንጆ በርበሬ፣ እዚህ ጋር ደግሞ በርበሬ ፍሬ ወይም የሚጥሚጣ ፍሬ፣ ነጭ ሽንኩርት አለኝ። ጦስኝ ደግሞ ሳናበዛ ለሽታው ያህል ሽንኩርት የደረቅ ብቻ ሳይሆን እርጥቡን ደግሞ ትንሽ አደርግበታለሁ። ትንሽ ሶያ ሶስ፣ ስታርድ ሳናበዛ በትንሹ። ቤኪንግ ፓውደር እናደርጋለን። ኬክ ላይ ነው የሚደረገው ቤኪንግ ፓውደር እንዳትሉኝ። ቶሎ ዶሮ እንዲበስልና ቅመሙ ወደ ውስጥ እንዲገባ ይረዳዋል። አሁን ዶሮአችንን በደንብ ከቅመሙ ጋር ማዋሃድ አለብን። አንድ ባንድ ወደ ውስጥ እንዲገባ እኔ ኦሬዲ ታጥቦ የተቀመመ ዶሮ ስለሆነ ነው። ቅመማችንን ለ10 ደቂቃ እንተዋዋለን። ወጋ አርጉት። ቅመሙ ወደ ውስጥ 15 ደቂቃ በኋላ እዚያ ነገር ስንጠብስ ኮርን ፍሎር መጠቀም አለብን። አንድ ሾርባ ማንኪያ የሚሆን የበቆሎ ዱቄት፣ ፍርኖ ዱቄት ቀስ እያለን እንደዚህ እናደባልቀዋለን። የበቆሎ ዱቄት ጥቅሙ ዘይት እንዳይመጥ እንደምታዩት እንደዚህ ይላል። መጥበስ የማትፈልጉ ኦቭን ውስጥ መክተት ትችላላችሁ። ይህ ከ8 እስከ 10 ደቂቃ ይፈልጋል። ስለዚህ እናንተ እያያችሁ አበሳሰሉን በዛ ከተባለ 10 ደቂቃ አነሰ ከተባለ 8 ደቂቃ እያገላበጥን እናበስለዋለን። እንደዚህ ቆንጆ ሆኖ እየበሰለ ቆንጆ ሆኖ ቀይ ሆኖ በስሏል። እንደዚህ እያወጣን ዘን ወንፊት እቃ ላይ የቀረው ዘይት ደግሞ እንዲጠፈጠፍ እናስቀምጣለን። ዘይት፣ ከዛ ነጭ ሽንኩርት፣ ትንሽ ሶያ ሶስ ወይም ባርቢኪው ሶስ፣ ማር አለን እዚህ ጋር፣ የበርበሬ ፍሬ፣ ካቻፕ አለ። ካቻፓችንን እናደርጋለን፣ እናደባልቀዋለን። ማር ካላችሁ ማር፣ ከሌላችሁ ብራውን ሹገር ከሌላችሁ ደግሞ እንደዚህ ነጭ ስኳር ይሆናል ሳታበዙ። አሁን ይሄንን በደንብ አድርገን አንተክተን ማዋሃድ አለበት። እዚህ ለአንድ ደቂቃ ተክተክ ሲል ትንሽ ሎሚ እናደርግበታለን። ለቴስቱ ቆንጆ ቴስት ይሰጠዋል። ሽታው እንዴት ደስ እንደሚል እንቁላል እናደርግበታለን። ኩፍረቱ እንደዚህ ሲሆን ዶሮአችንን እዚህ ላይ እንገለብጣለን። ብስሚላ ስቶቫችንን አጥፍተን እንደዚህ ቆንጆ አድርገን እንደባልቀናል። ሽታ አብረን እንቀምሳለን። ውስጡ እንዴት ቆንጆ ያቃጠል ነገር ብታረጉበት ደግሞ የበለጠ ይጣፍጣል። ይሄ ደግሞ ለእናንተ እንዴት እንደሚያምር ለልጆቻችሁም እንዲያርጋችሁ ስሩላቸው። ቤት ውስጥ መጥበስ ካልፈለጋችሁ ኦቭን ውስጥ ማድረግ ትችላላችሁ። እኔ ልብላ፣ እናንተ ደግሞ እየሰራችሁ በየቤታችሁ ሞክሩት። አላችሁ እንዴ? አይ ዛሬ ሬሲፒ ይሄ ነው። ለሁሉም ሰው ሼር አድርጉ። ፎሎ፣ ላይክ፣ ሼር፣ ሪፖስት እንዳይረሳ። ባይ